ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በዛሬው ቪዲዮ ፖፖ ላይቭ ጋር ሆስቶቻችሁን ኤጀንት ለማድረግ በ30 ቀን ውስጥ ሁለቴ ሊቭ ጠይቀው ወይ ደግሞ ከሌላ ኤጀንት ወደ እናንተ መጣው ግን 30 ቀን ሳይሞላቸው ኤጀንት ለማድረግ ፈልጋችሁ 30 ቀን ጠብቁ ሲላችሁ 30 ቀን ሙሉ ከመጠበቅ ኤጀንት እንደመሆናችሁ መጠን እናንተ ህልብ ጋር ተጻጽፋችሁ እንዴት ማስለቀቅ እንደምትችሉ ወይ ደግሞ ኤጀንት ማድረግ እንደምትችሉ ያለውን ስቴፕ አንድ ባንድ እናያለን። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ብንሆን በመጀመሪያ ኤጀንት መሆን የሚፈልገውን ሰው ፕሮፋይሉ ጋር ትገቡና አይዲውንና ፎቶን የሚታይበትን ስክሪንሾት ታደርጉታላችሁ። በመቀጠል እናንተ ፕሮፋይላችሁ ጋር ትገቡና ሄልፕ የምትለዋን ትነካላችሁ። ሄልፕ የምትለዋን ከነካችሁ በኋላ ሜሴጅ ፊድባክ የሚላለ ሜሴጅ ፊድባክን ትነኩታላችሁ። ካታጎሪ የሚለው ጋር ከላይ ኮንሰልት የምንመርጥለታለን። ታች ጋር ደግሞ ፕሊዝ ሴሌክት ኢሹ ዲቴል የሚለው ጋር ደግሞ አዘርስ መርጠን ፕሊዝ ዲስክራይብ ኢሹ የሚለው ጋር ይሄንን ጽሁፍ ትጽፉለታላችሁ። ይሄን ጽሁፍ ቻናሌ ጋር አስቀምጥላችኋለሁ። ምክንያቱም በጣም ብዙ ስለሆነ እያንዳንዱን እዚህ ጋር ፓውዝ አድርጋችሁ መጻፍ ስለማችሁ እዛ ጋር ኮፒ ፔስት እንድታደርጉት ቴሌግራም ቻናል ላይ ጋር አስቀምጥላችኋለሁ። ከታች የካሜራ ምልክት አለ። የካሜራ ምልክቷን ደግሞ ነክታችሁ ቅድም ስክሪንሾት ያደረጋችሁ ፎቶ ታስገቡለታላችሁ። ከታች ሰሚት የሚላለ ሰሚት ትሉታላችሁ። አሁን እኔ እየሰራሁለት ያለው ወንድ ስለሆነ እናንተ ለሴት ከሆነ የምትጠቀሙት ሂዝ የሚለውን ሄር ብላችሁ መቀየራችሁን እንዳትረሱ። ከዛ በኋላ 24 ሰዓት ጠብቁ ይላችኋል። ልክ ከተወሰኑ ደቂቃዎች በኋላ ከሚሴጃችሁ ጋር አዲስ ሚሴጅ ይመጣል። እሱ ስትነኩና ጎ ኤንድ ሲ የሚላለ እሱን ትነኩ። ኤጀንት ኤንድ ሆስት የሚለዋን ቀስቷ ነገሯን እሷን ትነካታላችሁ። ዲር ዩዘር ብሎ እንደዚህ አይነት ነገር ያመጣላችኋል። እናንተም ኮንቲኒው ኮሽን ስትሉትና ጋሚ ይሄንን ጽሁፍ ታስገቡለታላችሁ። ካሜራው ጋር ደግሞ ከታች ነክታችሁ ከጋላራችሁ ጋር መርጣችሁ ቅድም ስክሪንሾት ያደረጋችሁ ድጋሚ ታስገቡለታላችሁ። ዩዘርስ ኖት አንደር ዮር ኤጀንሲ የሚለው ከመጣላችሁ በኋላ ይሄ ሆስት ከእናንተ ኤጀንት ወጧል ማለት ነው። ስለዚህ ይሄንን ለማረጋገጥ አይዲውን ኮፒ ታደርጉና ፕሮፋይላችሁ ጋር ትሄዳላችሁ። ፕሮፋይላችሁ ጋር ሄዳችሁ ኤጀንት የሚለውን ትነካላችሁ። ማኔጅ የሚላለ ማኔጅ የሚለውን ከነካችሁት በኋላ ከታች ሆስት የሚላለ የሆስቶች ብዛት የሚያሳየው እሱ ጋር ገብታችሁ ሰርች አይዲ የሚለው ጋር አይዲውን ፔስት አድርጋችሁ ሰርች ስታደርጉት እንደዚህ የለም ማለት ነው። ስለዚህ አሁን በዚህ መልኩ ከኤጀንታችሁ ለቃችሁ የኤጀንት ፕሮሰሱን ማድረግ ትችላላችሁ ማለት ነው። የኤጀንት ፕሮሰሱ ባለፈው በሰራሁላችሁ ቪዲዮ ስላለ እሱን ገብታችሁ ማየት ትችላላችሁ። ማንኛውም ጥያቄ ሆነ አስተያየት ካላችሁ ኮሜንት ሴክሽን ጋር ጻፉልኝ። ፖፖ ላይቭ ጋር መስራት ፍላጎት ያላችሁ ልጆች ካላችሁ ደግሞ በዚህ ቴሌግራም ዩዘር ኔም እና በዚህ ፖፖ አይዲ ታገኙኛላችሁ። ሰላም ቆዩኝ። ቻው